ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ይህ የኢትዮጵያ ወንጌላዊት ቤተክርስቲያን በኦስተን የሚገኝ የሚዲያ አገልግሎት ነው። ሃሌሉያ! እንዴት ደስ እንዳለኝ! እኔ ደስታው አልወጣልኝም፣ በጣም አለቀቀኝም። ትላንትና በቤተክርስቲያናችን የመጣልን ቃል በእውነት እንዴት ነው እንደሚያዝ እንዴት ነው ሰውነታችሁ በእቅፍ ውስጥ እንዳለ በእግዚአብሔር እቅፍ ውስጥ ልክ ታውቃላችሁ፣ እግዚአብሔር ከግብፅ ምድር እስራኤላውያን በንስር ክንፍ አወጣኋችሁ እንደሚለው እዛ ክንፉ ላይ እንዳለው የእግዚአብሔር ክንፍ ላይ ኢግልስ ዊንግ የሚለው እዛ ላይ እንዳለው ሆኜ ነው የሚሰማኝ። በጣም ነው ደስ ያለኝ ትላንትና። ደስታው ለዓለም ይሁን፣ ለሚሰሙት ሁሉ ይሁን። ክብር ለእግዚአብሔር ይሁን። ትላንትና ሃይላይት እንግዲህ ሁሉንም ተናግሮ አይቻልም። በጣም የሚገርመው ነገር የሰማይ መስኮቶች ተከፍተው በመካከላችን፣ በቤታችን፣ በቤተ ክርስቲያናችን፣ በሀገራችን፣ በከተማችን እግዚአብሔር እያደረገ ያለውን ነገር ተናግሮ መጨረስ የሚቻል አይመስለኝም። በእውነት እግዚአብሔር ደግ ነው፣ ቸር ነው፣ ኃያል ነው። ክብር ለእግዚአብሔር ይሁን እና ፓስተር መርሲ ትላንትና ያካፈለችው ቃል ላይ ፓስተር ብርሃንም እንደዚሁ እግዚአብሔር ይባርካቸው። እነዚህ ባልና ሚስቶች አሁን እንደዚህ አይነት ቃል ሲመጣ እንደው አንድ ግልጽ ሊሆን የሚያስፈልግ ነገር ብዬ የማስበው በተራ በተነጋገሩበት ጊዜ አንድ የሚያስታውቅ ነው። እግዚአብሔር ከሞላቸው ቃል ባሻገር እኮ የእግዚአብሔርን ልክ ሙሴ ትኩር ብሎ ኢየሱስ ክርስቶስን እንደተመለከተው ዘላለም አሻግሮ ነው እኮ ከ1000 ዓመት በኋላ ከ2000 ዓመት በኋላ የሚሆነው ነገር ከ5000 ዓመት በኋላ 6000 ዓመት በኋላ እና በፊት የሚሆነውን ነገር አተኩሮ አየ ሙሴ። ዛሬም ትኩር አድርገን ካላየ ነው የመንፈሳዊ እንቅስቃሴዎች ላይገቡን ይችላሉ፣ ላይታወቀን ይችላል። ምን እየሆነ እንዳለ ዝም ብለን ችላ ብለን ልናልፈው እንችላለን። ትኩረት ግን ልንሰጠው ይገባል እና ወንድማችን ፓስተር ብርሃንና ባለቤቱ ፓስተር መርሲ ያመጡት ቃል ላይ የሁለቱን ፍቅር ካላየን እውሮች ነን፣ የእውነት የታወርን ሰዎች ነን ማለት ነው። እየሆነ ያለው የነበረው ነገር ይደረግ የነበረው ነገር በቤተ ክርስቲያናችን ውስጥ የነሱን የባልና ሚስትን ፍቅር ያየንበትም ነው። ከሚናገሩት ቃል ባለፈ ይህንን ማየት ካልቻለን ምን ማለት ነው? ይህንን ማየት ካልቻለን ችግር ነው። ትዝ ይላችኋል ጴጥሮስ፣ ሐዋርያው ጴጥሮስ ይናገራል ይሄንን ባልና ሚስት እንደው አብሮ በፍቅር በህብረት ቢኖሩ መልካም ነው፣ እንደውም እንዳትቀያየሙ እርስ በርሳችሁ እንደዚህ ይላል። ለምን ሲባል ጸሎታችሁ እንዳይከለከል ይላል። ሚስትና ባል በፍቅር መኖር ያለባቸው ለቤታቸው፣ ለህብረተሰባቸው፣ ለሌሎች ለወገኖች ሊጠቅሙ የሚችሉት በፍቅር መኖራቸው መቀመጣቸው በጣም ደስ የሚል ነገር ነው፣ የሚገባ ነገር ነው እና ያንን ደግሞ በሰፊው ስላየን ክብር ለእግዚአብሔር ይሁን። ከሚያወጡት ቃል ባለፈ መከባበራቸውን፣ መተዛዘናቸውን፣ መተዋወቃቸውን፣ መከባበራቸውን በሰፊው ስላየን ክብር ለእግዚአብሔር ይሁን። ለአንዳንዶች ምንም ላይመስለው ይችላል። በእውነት ብዙ ልብ በቃ እግዚአብሔር ተገኝቶ ነበር ብለን ከመደሰት ባለፈ ልብ ላንል እንችላለን የሆነውን ነገር። ግን የሆነው ነገር በነገራችን ላይ ስለዚህ ስለ ሚዲያ አገልግሎት ይህ የኢትዮጵያ ወንጌላዊት ቤተክርስቲያን የሚዲያ አገልግሎት የተመሰረተበት ቃል ሚልኪያስ 3:16 ላይ ያለ የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማም፣ እግዚአብሔርንም የሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ።
እና የተጻፈ ነገርም አለ ማለት ነው። ዛሬ የተጻፈ ነገርም አለ በቤተ ክርስቲያናችን ስለሆነው ነገር የተጻፈ ነገር አለ በእግዚአብሔር ፊት። ያንን ደግሞ እናነባለን ማለት ነው። እኛ የእግዚአብሔር ጸጋ የበዛልን ሰዎች፣ ለእግዚአብሔር ጠጋ ያልን ሰዎች እግዚአብሔር እያደረገ ያለውን ለአብርሃም እኔ ለወዳጄ ሳልነግረው ምን አደርጋለሁ አለ እግዚአብሔር። ምንም አላደርግም እነግረዋለሁ ብሎ አሳየው። ለአብርሃም ጠጋ ብሎ የሚናገር አምላክ ዛሬ የኔና የናንተ አምላክ ነው። በቤተ ክርስቲያናችን ትላንትና ተገኝቶ ባርኮናል፣ ነግሮናል። የነገረንን በጥቂቱ በወንድማችን በፓስተር ብርሃንና በፓስተር መርሲ አንደኛ እሱ ዝርዝሩን በደንብ ቪዲዮውን ካላያችሁ በስተቀር እኔ ላበላሽ አልፈልግም። እነሱ በእውነት እንዴት አይነት በታላቅ የመተንተን ብቃት ነው ተራራውን ሲገልጡት። ተራራ ምን ማለት ነው ብለው፣ ተራራ ማለት በበረከታችንና በእኛ መካከል ገብቶ የሚጋርድ ትልቅ ተራራ። በጣም ይገርማል። ይህንን ተራራ እንዴት ዲል ማድረግ እንዳለብን ተንትነው አስተምረውናልና ግሩም ነው። በበረከታችንና በእኛ መካከል ያለው ተራራ እግዚአብሔር ገሰጸው። ስለሱ በሰፊው ነግረውናል። እግዚአብሔር ይባርካቸው። እና ምን ማለት መሰላችሁ፣ በመንፈሳዊ አይን ሲታይ ልክ ሙሴ ከዘመናት በፊት ከሺህ ዓመታት በፊት የተናገረው ነገር በቤተ ክርስቲያናችን ሆነ። ይሄም ደግሞ ምን መሰላችሁ፣ ሙሴ ያለው አትፍሩ፣ ዛሬ የምታዩቸውን የግብፃውያንን ለዘላለም አታዩቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። አይናችሁ ይከፈት ነው እኮ እዩ። ሃሌሉያ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው ይላል። ክብር ለእግዚአብሔር። በትዳራችን ውስጥ ያለውን በረከት እንዳናይ ተራራ የሆነብን ነገር ድምጥማጡ ጠፋ። ክብር ለእግዚአብሔር ይሁን። እናትዬ ተባረኪ። አየሁሽ ድንገት። ጌታ መልካም ነው። በልጆቻችን ላይ ያለውን ታላቅ የደስታ ሀብት፣ የበረከት ሀብት እንዳናይ የጋረደ ትልቅ ተራራ ተመታ። ለቤተ ክርስቲያናችን ለሚሰሙ፣ በፌስቡክ በዩቱብ በሚዲያዎች በሙሉ ለሚሰሙ ሁሉ ይህ ሆኖልናልና ክብር ለእግዚአብሔር ይሁን። ሃሌሉያ። አገልግሎት ቢሆን እንደዚህ ሊዘጋ የታወጀበት አገልግሎት ተገልብጦ እኔ ደስታውን አልቻልኩትም። ልክ እኔ የእውነት እንደው ትላንትና ያ ስምዖን ኢየሱስ ክርስቶስን ባየው ጊዜ፣ በሕፃኑን ኢየሱስ ባየ ጊዜ ማዳንህን አይቻለሁና ከዚህ በኋላ ውሰደኛል። አቤት! ማዳንን ማየት እንዴት ጥሩ ነገር ነው። ደህንነትን። ሃሌሉያ። እግዚአብሔር ታላቅ ነው። ይህን ለቤተ ክርስቲያናችን አድርጎልናል። ለሚሰሙ በሙሉ እንዳይመለስ እነዚህ የግብፃውያን እነዛ ያስፈራሩ የነበሩ ያሳድዱ የነበሩ እስራኤላውያንን ለዓመታት ለ400 ዓመታት አስረው ይዘው የነበሩ ባሪያዎች አድርጓቸው የነበሩ ሙሴ ተነሳና አለ በቃ የግብፃውያን ጉልበት በቃ ካሁን በኋላ አታዩቸውም ለዘላለም። እንዲህ ነው የሆነው። ክብር ለእግዚአብሔር። በቤተ ክርስቲያናችን ውስጥ ያለውን አለመግባባት፣ ያለውን አለመከባበር፣ ያለውን አለመቀባበል አታዩትም ካሁን በኋላ ተባለ። ምክንያቱም ቃል መጣ፣ ቃልም ስጋ ሆነ፣ በመካከላችን ስጋ ለብሶ ያንን በረከት አየን ማለት ነው። ልንጠቀምበት ልንጠጋው ይህንን የእግዚአብሔርን መንፈስ ይገባል ማለት ነው። ዝም ብሎ እንዳለፈ ትላንትና ዝም ብለን አናልፈው። ከመጀመሪያው ጀምሮ
እግዚአብሔር ሲናገረን ነበር። ትንቢተ አሞጽን በባይብል ስተዲ በ9 o'clock እየተገኘን ስንካፈል ነበር። መልካም ነገር ነው እየሆነ ያለው። ከዛ በኋላ ናቲ ወንድማችን በጸሎት፣ ከዛ በኋላ መዘምራን፣ ከዛ በኋላ ፓስተር መላኩም ማስታወቂያ። በማስታወቂያውም ሰዓት እንኳን እግዚአብሔር የሚከብርበትን ነገር ነው የምንሰማው። ፓስተር መላኩ ማስታወቂያ ቢሆን ቃል ቢሆን የእግዚአብሔር ሞገስ የበዛለት ሰው ነው። ይሄንን ደግሞ የማይወድ ብዙ ነው። ይሄንን ማየት እንዳንችል ግርዶሽ ሆኖ እንደ ተራራ የተጋረደ ነገር ተመታ። ክብር ለእግዚአብሔር ይሁን። በፍቅር እንድንተያይ፣ በምህረት እንድንተያይ፣ በመከባበር እንድንተያይ እግዚአብሔር ታላቅ ነገር አደረገልን። እንደዚህ ይላል የዮሐንስ ራእይ ምዕራፍ 12 አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና፣ ከሳሹ ተጥሏልና። ትላንትና ከመጣው መንፈሳዊ ውጊያ የተነሳ እግዚአብሔር ራሱ ተዋግቶልን ከሳሻችን ተመታ። ሃሌሉያ! ተጣለ ከሳሻችን። በእርግጠኝነት በነፃነት እንድንኖር ከሳሻችን ተጣለ። ክብር ለእግዚአብሔር ነው። በቃ አላብዛባችሁ። እኔ ብዙ እንዳላበዛ እኮ በጣም እየተጠነቀቁ ነው በተቻለ መጠን እና ክብር ለእግዚአብሔር ይሁን። አንድ ልጨምር። ይህንን የሚዲያ አገልግሎት የማይፈልግ የክፉ መንፈስ እንዴት አንደኛው ደስ የማይለው ነገር በመካከላችን እግዚአብሔር እያደረገ ያለውን ነገር እንዳናይ ነው እኮ ሊጋረድብን የሚፈልገው። ስለዚህ ተመቷል። አሁን አንደኛው አሁን እንደው እሺ ልመስክርላችሁ። በቃ ትላንትና ወዲያ ከትላንት ወዲያ ማታ ቤት ውስጥ ተኝተን ማለት ነው። ማታ መሽቶ ያው እንደኔ እድሜያችሁ ከፍ ሲል በጊዜ ነው የምትተኙት። 8:30 9 o'clock እንደ እድሜያችን እንኑር በማለት እና ለልጆች ምናልባት ይሄ ላይገባቸው ይችላል በጊዜ መተኛ። ግን በጊዜ ተኝተን ሶፊ እየመጣች የልጅ ልጃችን 2 ዓመት ከ4 ወሯ የተባረከች የልጅ ልጃችን ከእናቷ ጋር መጡ። ቤታችን ያው ቤታችን ነበሩ፣ መኝታ ቤታችን መጡ ማለት ነው። እና እንደዚህ ስትል አውቃኝ ማለት ነው። ተሸክሜ አወጣኋት አልጋችን ላይ። ደስ አላት ሶፊያ፣ ደስ አላት። በቃ ተነቃቃች፣ እንደገና ተነሳች። እንደ ትራምፖሊን ላይ እንደሚዘለለው ዝላይ ታደርጋለች። እኔ ደስ ይለኛል፣ በጣም ደስ ይለኛል። በዚህ በኩል እናቷ፣ በግራ በኩል አያቷ ማለት ነው። ሙሉ መቤት በግራ ትጠብቃለች፣ እኔ ደግሞ በቀኝ በኩል ወደዛ እንዳትወድቅ ወደዚህ እንዳትወድቅ። እናቷ ደግሞ ሊዲያ ደግሞ ከግርጌ ሆና እንደ ኳስ እንጠብቃታለን ማለት ነው። በዚህ ስትዘል እንዳትወድቅ፣ በዚህ ስትዘል እንዳትወድቅ እና በቃ ትስቃለች። ሶፊያ እኛንም ታስቀናለች፣ እንስቃለን እና በዚህ ሁሉ ውስጥ በእውነት እግዚአብሔር ወሰደኝ። 31 ዓመት ነው የተጋባንበት። 92 ነው የተጋባነው። ጊዜውን ተውት፣ 30 ምናምን ዓመት ወደኋላ ሄድኩኝና 31 ዓመት ይመስለኛል የመጀመሪያ ልጃችን ዮሴያስ ተወልዶ፣ ሁለተኛ ልጃችን ሊዲያ የተረገዘች ጊዜ በእርግዝና ውስጥ እንዳለች ይሄ ዝም ብሎ ሬግለር ቼክአፕ ስታደርግ ሙሉ መቤት ሆስፒታል ካይዘር ነበር የምንሄደው እና እዛ አዩዋትና ቼክአፕ አድርገው ምናምን አሁን ይሄ በማህፀን ያለው ልጅ ስፓይናል ኮርድ የለውም። እኔ እኮ የፀሐይ የዚህ የሰይጣን ቀልድ ይገርመኛል፣ በጣም ይገርመኛል። በጊዜው ያስደነግጥ ነበር። ስፓይናል ኮርድ የሌለው ልጅ ነው የምትወልዱትና ብታስወርዱ ጥሩ ነው የሚል መልእክት አመጡ። እንዴ አልኩኝ እንዴ በቃ ራሴን ይዤ ማለት ነው። እንዴት እንደዚህ ይሆናል ብዬ በጣም ተጨነኩኝ። እኔ መጨነቀን ሲያዩ እሺ ሌላ ምርመራ ማድረግ ትችላላችሁ ወደ ምናምን አሉ። ቆይተው ተረጋጋሁ እኔ ትንሽ። እንዴ እንደዚህ የሚያስደነግጥ ነገር እንዴ! እኔ የእግዚአብሔርን ልጅ የመሆንን ስልጣን ከተቀበልኩ ብዙ ዓመታት አልቆየሁም። በዛን ጊዜ ምናልባት 3ኛ 4ኛ 5ኛ ዓመቴ እንደዚህ አይነት ነገር ነው። ገና የፍቅሩ ታላቅነት እኮ በጣም እንትን አላለኝም። እንዴት ነው
ለእንደዚህ አይነት ነገር አሳልፎ ይሰጠኛል የሚል ለእንደዚህ አይነት ውሳኔ ልጅን ለማስወረድ የሚያክል ታላቅ ውሳኔ ውስጥ እንድወስን እግዚአብሔር አሳልፎ ይሰጠኛል የሚለው ነገር በጣም ከብዶኝ ነበር። እንደዚህ አይነት ነገር እና የቤተ ክርስቲያናችን ሽማግሌ ስዩሜ የእህታችን ባለቤት የክብርዬ ነው አይደለም ስዩም ያው ዘነጋሁኝ 31 ዓመት በፊት የሆነ ነገር ነው 32 ዓመት በፊት የሆነ ነገር ነው እና እነሱ ቤት የሰኞ ፕሮግራም እናደርግ ነበር። ግን ሽማግሌው የቤተክርስቲያናችን ሽማግሌ ስዩም ይሄንን ቃል አውቃለሁ። ማንም ቢቸገር ይሄ ያዕቆብ ላይ የተጻፈው ቃል ወደ ሽማግሌ ይሂድ ይላል አይደለም። እኔ ወደ ሽማግሌ ነው የሄድኩት። ቢልትሞር ላይ ሆቴል ላይ ተሰልፈን አስታውሳለሁ። ክብር ለእግዚአብሔር ይሁን። እዛ ላይ ተሰልፈን ይኸውልህ እንደዚህ ያሉ ዶክተሮች እንደዚህ በቃ ኧረ ጭንቅ ነው ምናምን ውር ለቅሶ በለቅሶ እንባ በእንባ እሱም ከኔ ጋር ያለቅሳል ምናምን ምንድን ነገርኩት። እንደዚህ ዶክተሮቹ ስፓይናል ኮርድ የሌለው ልጅ ትወልዳላችሁ አሉን ምናምን ስለው ጸለየ። እግዚአብሔር ይባርከው። ጸለየ። የሚያረጋጋ ጸሎት። ልጅ አንድ ነገር አትሆንም፣ ትወለዳለች፣ በሙሉ ጤንነት አለ። እግዚአብሔር ይባርከው። የዛን ጊዜ ነው ልቤ ረፍ ያለው ማለት ነው። በቃ ከዛ ቀጥሎ ለሚሆነው ነገር ይሄ ያረፈው ልቤ ልነግራችሁ አልችልም። መረጋጋት ውስጥ ገባሁ ማለት ነው። እረፉ እኔም አምላክ እንደሆንኩ እወቁ ያለ ቃል ያ ቃል ነው በቃ አነቃቃኝ ማለት ነው። እና ከካዲላክ ካይዘር ወደ ሰንሴት ካይዘር ላኩን። እዛ ደግሞ ዶክተሮች ተረባረቡ፣ ምርመራ ተረባረቡ፣ የላብራቶሪ ሪዘልት ተረባረቡ፣ ተጫጫሁ። ምንድነው ይሄ አልትራሳውንድ አደረጉ፣ ምን ያላደረጉት ነገር የለም። ከዛ በኋላ ዶክተሮቹ በሙሉ ላጥ እያሉ ሲወጡ ምናምን አያቸዋለሁ ማለት ነው። እና ምን ደግሞ ሊያመጡ ነው ምናምን ስል ዶክተሯ አይ ቲንክ እንደዚህ በቃ ምንም ችግር አላየንም፣ ህፃኗ ኢምፐርፌክት ኮንዲሽን ነች ያለችው፣ ምናልባት ከፈለጋችሁ ሌላ ምርመራ ይደረግ አሉና ጠየቁን። ረበለ እንደኛ መጀመሪያስ መች ፈለግን እንደዚህ አይነት ጣጣ ውስጥ ችግር ውስጥ ለመግባትና ኖ ዌይ ሰላም ልጅ ትወልዳለች ሚስቴ። እግዚአብሔር ልጅን የሚሰጥ የሚባረክ አምላክ ነው ብለን ተቀብለን ልጃችንን ይኸውና ወልዳ እንግዲህ በዚህ ሰዓት ነው እንግዲህ እየዘለለች የልጃችን ልጅ ስትዘል በዛን ሰዓት ትዛልኝ ያለፍንበት መንፈሳዊ ከፍታ የነበረው ችግር ለካ ለመልካም ነው ማለት ከ31 ዓመት በኋላ ልመሰክረው ነው ለካ። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው። እግዚአብሔር መልካም ያደርጋል። እናትዬ ተባረኪ። ልጆችሽ፣ ቤትሽ፣ ባለቤትሽ ይባረክ። እንወዳችኋለን። የምትሰሙ በሙሉ በረከት ይሁንላችሁ። በቤተ ክርስቲያናችሁ ውስጥ ከሳሹ ተጣለ። ክብር ለእግዚአብሔር ይሁን። ተባረኩ። መልካም ቀን